ዛሬ ሜሮን መጣች። የማስመሰል ጥግ የእውነት መቼ እስቲ ባለፈው ማለት ነው ምንም ስጋዬ ብትሆን ምናምን ብላ አንድ የአብርሃም ጋር ስታሴር እንደነበረ ምንም ከድራማው ጀርባ እንዳለች ግልጽ ነው። ይሄ ግልጽ ነው። ዛሬ ላይ መጥቶ ማስመሰሉ አስፈላጊ አይደለም። ለማውራት ሰው ጠርቶ ሰው ማለት ለመረዳት እንኳን ምክንያት ሰዓት እንኳን የማይሰጥ ሰው ማለት ነው ለመረዳት። ምክንያቱም እሷ ያሰበችውን ብቻ እሷ አይምሯ ያሰበውን ብቻ እንዲያወሩ ትፈልጋለች። አይምሯ ውስጥ ያለውን ብቻ ነው ማመን የምትፈልገው። ሩታ ስጋዬ ናት ምናምን ነገር። አዎ ስጋሽ ናት። አዎ ስጋ ተቆርጦ አይጣልም፣ ይታወቃል እኮ። ግን ደግሞ ማንም ሩታ እንደዚህ ያርገሻል ያላት ሰው ደግሞ የለም። ለምን እንደዚህ ተሆነ ነው? አብርሃም ለምን ታመመ? ምን ሆኖ ነው? ሀብሉ ለምን አይወልቅም? ከዚህም ፊት ሀብሉ ለምንድን ነው ካላደረኩልህ ብለሽ ሞቼ ይገኛል ያልሽው? የሰውን ትኩረት ከሳበች በኋላ ሰዎች የማይሆን ነገር ካሰቡ በኋላ እኔ ነፃ ነኝ፣ ኧረ እባክሽ። አሁን ደግሞ በቃ የቴራፒ ያስፈልገዋል አብርሃም፣ ሌላ ነገር እኔ ነግሬያቸዋለሁ መጀመሪያም ማለት ነው። እነዚህ ሰዎች ለተደረገው ነገር ማስተባበያ እንደሚሰሩ ተናግሬ ነበረ። ምክንያቱም ኤፍሬምም ሩታም ጥፋተኛ ላለመባል በኦዲየንስ ፊት እንዳይጠሉ ለማድረግ የሆነ ማስተባበያ ነገር እንደሚሰራ ተናግሬ ነበር። እሱ ብቻ አይደለም። አሁን ደግሞ አብርሃም ለምን ሄርሜላን እንደዚህ ያደረጋት ድራማ አብርሃም እየተጫወተ እንዳለ ስለተባነነ አብርሃም ዋሽቶ ከሩታና ከኤፍሬም ጋር ተስማምቶ የሚያደርጋቸው ነገሮች ስለተባነነበት አብርሃምንም ክፉ ላለማስባል በቃ ቴራፒ ያስፈልገዋል። ይህ ሳይኮ ምናምን ነገር በቃ አንዴ ያሞታል ትላላችሁ፣ አንዴ ጤነኛ ነው ትላላችሁ። እኔ በጣም ሩታ ያስገረመች ነገር እቤት ወሰዳችሁ ሀብል ምናምን አወለቃችሁ። እሺ ምንም አላደረጋችሁም። ሴት ጠርታችሁ ምናምን እንደዚህ ምን ነው? ከሷ ጋር እያለ እኮ ነው ወደ አንቺ ያበደ መስሎ የተመለሰው። ይሄን አትርሺ። እሷ ደግሞ ሴት ናት፣ በቃ ትጠብቃለች። እውነቷን ነው እንዴ። አብርሃም በፈለገው ሰዓት የማንንም ህይወት ማጨለም አለበት እንዴ? ይህን ትክክል ብለሽ ነው የምትቀበዩ አንቺ? እና አሁን ስላጨለመ ደግሞ የሆነ በቃ አይምሮ ችግር እንዳለበት እንዲያጋጥመው አስመስላችሁ ሕክምና ቦታ እንወስድን ነው ምናምን። ኧረ እባክሽ። አንዴ ታሟል ትላለች፣ ጤነኛ አይደለም ትላለች። አንዴ ደግሞ ጤነኛ ነው ትላለች። የምታወሩት ነገር በሙሉ እናንተ ራሱ ጤነኛ አይደላችሁ። በሰው ህይወት እንዲህ መጫወት የለባችሁ። ሁሉም እያስመሰለ ነው፣ በቃ እያስመሰሉ ማለት ነው። ከአብርሃም ከሩታ ሁሉም ከሜሮን እንዳለ ማለት ነው እያስመሰሉ ነው። በኦዲየንስ በዚህን ያክል ደረጃ መጫወት ለምን አስፈለገ? በሄርሜላስ በዚህ ደረጃ ማስመሰል ለምን አስፈለገ? በቃ አብርሃም ከጠላት እኮ በግልጽ መናገር አለባት እንጂ በአንቺ በኩል እኮ ሄርሜላ እንትን ልትል አትችልም። አንቺም ሴት ነሽ፣ ሄርሜላም ሴት ናት። አብርሃም ሲፈልገው ከአንቺ ጋር ሲጣላ የሌላ ሴትን ህይወት እያጨለመ ደስ ሲለው ደግሞ እዛ ጋር ጥሎ እብድ እየመሰለ ወደ አንቺ ሲመለስ ይሄ ልክ ነው ትያለሽ? ነኝ እንጂ ትላንትና አጠገቤ እንዳይደርስ ያልሽው ሰው እኮ ነው እሱ። አጠገቡ አልደርስም ያለ ሰው እኮ ነው ሲለምን። አብርሃምን ያለመነ ሰው ማን አለ? አብርሃም ከማንም ጋር የመኖር መብት አለው ማለት ደግሞ የሰውን ህይወት በሰው ህይወት መጫወት አለበት ማለት ግን አይደለም። እኛ ከማንም ጋር ይሁን ከማንም ግን በሰው ህይወት መጫወቱ ትክክል አይደለም ነው። ሌላው ደግሞ አሁን እያደረገ ያለው ሄርሜላ እንድጠብቀው ድኖ ወደ እሷ እንደሚመለስ እሷ ሌላ ነገር ውስጥ ከገባች በኋላ በዚህን ያክል በማስመሰል ደረጃ ይሄ እጅግ በጣም ያሳፍራል። እኔ በጣም እውነት በጣም በአብርሃምም ማፍሬያለሁ፣ በእናንተ ማፍሬያለሁ። እኔ ምንም አላደረኩም የልጄ አባት ነው ምናምን